ማስተዋል የትራፊክ አደጋ መንስኤና መፍትሄዎች ላይ የሚሰራ ፕሮግራም ነው። ማስተዋል የከባድ ተሽከርካሪዎች በብዛት በሚያዘወትሩበት በኢትዮ ጅቡቲ ኮሪደር የትራፊክ እንቅስቃሴ ላይ ያተኩራል። ማስተዋል በቂ ልምድና ግንዛቤ ዕውቀት ካላቸው የከባድ ተሽከርካሪዎች አሽከርካሪዎችና በዘርፉ የተሰማሩ ዕውቀትና ልምድ ካላቸው አካላት ጋር በመሆን ፕሮግራሙን ይመራል። ማስተዋል አድማጭ ተመልካቾቻችን ሐሳባችሁን፣ ጥያቄያችሁን፣ ጥቆማችሁን ለእኛ በማድረስ የፕሮግራሙ አጋር ይሁኑ። ማስተዋል ወቅቱን መሠረት ያደረገ በእውነታ ላይ ብቻ የተመሠረተ መረጃ፣ ዕውቀት፣ ልምድ የሚያጋራ ፕሮግራም ነው። እርስዎ ላይክ፣ ሰብስክራይብ በማድረግ የፕሮግራሙ አካል ይሁኑ። ማስተዋል 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 ይህ የማስተዋል ፕሮግራም ማስታወቂያ ነው። ማስተዋል ፕሮግራም አዘጋጅ ሰለሞን ገብረ ማርያም እባላለሁ። ለበርካታ ዓመታት በከባድ ተሽከርካሪ አሽከርካሪነት ሰርቻለሁ። አሰብ፣ ጅቡቲ እንዲሁም ሱዳን የተለያዩ መልክዓ ምድሮች ላይ አሽከርክሬያለሁ። የተለያየ አይነት ይዘት መጠን ያላቸውን ተሽከርካሪዎች አሽከርክሬያለሁ። በተለያዩ ካምፓኒዎች እስከ ዘመናዊ ተሽከርካሪዎች ጋር አሽከርካሪዎች እንዲተዋወቁ ስልጠናዎችን አልፎ አልፎ በስራዬ ጣልቃ ሰጥ የነበርኩ ባለሙያ ነኝ። አሁን ደግሞ ለከባድ ተሽከርካሪ አሽከርካሪዎች የስነ ምግባር የሙያ ምዘና ስልጠና እሰጣለሁ። በተለይ በኢትዮ ጅቡቲ ኮሪደር ለበርካታ ዓመት እንደመንቀሳቀሴ በኮሪደሩ ያሉትን መሰረታዊ ችግሮች መንስኤዎቻቸውና መፍትሄዎቻቸው ላይ ይበልጥ እንደው ዘርፉን ለማገዝ የአቅሜን ጥረት አድርጌያለሁ። ከአይነ ጉዞ የሚል መጽሐፍ አዘጋጅቼ ነበረ። እንደዚሁም ደግሞ በኮሪደሩ ያሉት ችግሮች ሊቀረፉ የሚችሉበትን መንገድ እንደዚህ አይነት ነገሮችን አደጋን በመከላከል ረገድ የበኩሌን ሚና ለመጫወት ጥረት አድርጌያለሁ። በተለይ በአሽከርካሪዎች ሕይወት አካል ላይ ጉዳት ተደጋጋሚ የሚያደርስ መንገዱን በከፊልም ሆነ ሙሉ ለሙሉ ዘግተው በሚቆሙ ተሽከርካሪዎች ምክንያት የሚደርሰውን አደጋ ለመከላከል የሚያስችል እጅግ በጣም አዋጭ የሆነ ቴክኒካል መሳሪያ አምርቼ ለሁሉም አሽከርካሪ እንዲዳረስ የሚመለከታቸውን አካላት ዘርፉን ባለሙያዎች እያነጋገርኩ ነው። እንደዚሁ ከስራዬ ጎን ለጎን የተለያዩ ሀገር ውስጥ ሆነ ከሀገር ውጪ ስልጠናዎችን እንዳገኝ አንዳንድ ተቋማቶች አመቻችተውልኝ በበለጠ ስራውን እንድሰራ የበለጠ ዘርፉን እንዳግዝ ላደረጉልኝ ጥረት ምላሽ እንዲሆን እኔም በኩሌን አቅሜ የቻለውን ያህል ዘርፉን ለማገዝ ይሄ ማስተዋል የሚለውን ፕሮግራም እንዲሁም በማስተዋል ፕሮግራም ዙሪያ በርከት ያሉ የትራፊክ አደጋን ለመከላከል የሚያስችሉ ምክሮችን፣ ዘዴዎችን፣ ሐሳቦችን በዚሁ ፕሮግራም አማካኝነት ይዤ ለመቅረብ ጥረት አድርጌያለሁ። አሁን ላይ ተሳክቶልኝ ወደ ስራ ለመግባት መንገድ ላይ ነኝ። ብዙ ጊዜ አደጋ የሚደርስብን አስተውለን ባለመራመዳችን፣ አስተውለን ባለመንቀሳቀሳችንና ስራችንን በማስተዋል ባለማከናወናችን ምክንያት ተደጋጋሚ ጉዳቶችና አደጋዎች ያጋጥሙናል። ስለዚህ እነዚህ ጉዳቶችና አደጋዎች የሚያስከትሉት ውጤት በጣም ከፍተኛ ነው። ማስተዋል ዘርፈ ብዙ ጥቅሞች አሉት። አስተውለን ስንሰራ፣ አስተውለን ስንንቀሳቀስ እንደዚህ አይነት አደጋዎች የሚያደርሱትን ኪሳራ በብዙ መንገድ መቀነስ እንችላለን። አንዳንድ ጊዜ በሀገራችን ውስጥ ከፍተኛ ኪሳራ የሚደርሰው አስተውለን ባለመንቀሳቀሳችን፣ አስተውለን ባለመስራታችን በመሆኑ ምክንያት ስለሆነ አንዳንዶቹ ነገሮች በግልጽ እንዲታወቁ ማስተዋል የሚል መጽሐፍ አዘጋጅቻለሁ። መጽሔቱ ብዙ አሽከርካሪ የሚያውቃቸው በቀላሉ ሊረዳቸው በሚችል በምስልና በቀላል መግለጫ ቃላት አዘጋጅቻለሁ። ይህን እንግዲህ በአመት 2 ጊዜ በየ6 ወሩ ለመጻፍ
ጀምሬያለሁ። አንድ ሁለቱም ፕሮግራሞች ጽፌያለሁ። እንዲሁም ደግሞ እኔ የጻፍኳቸው ጽሁፎች በእኔ ግምት ብቻ ሳይሆን እስቲ ምሁራኖች ስለ ጉዳዩ ገምግመው የሚሉትን አስተያየት እንዲሰጡኝ ጠይቄያለሁ። አስተያየታቸው ከመጽሐፉ መጨረሻ ገጽ ላይ ሁላችሁም አንባቢዎች ታገኙታላችሁ። ስለዚህ እኔ ያው በአብዛኛው በአሽከርካሪው ህይወት ስራ እንቅስቃሴ እንዲሁም ደግሞ በአሽከርካሪው ደህንነት ላይ ነው ፕሮግራም የሚያተኩረው። ይህ ፕሮግራም መሰረታዊ ጥቅሙ ለአሽከርካሪው ደህንነት ነው። አሽከርካሪው በሰላም ወጥቶ እንዲገባ የማይታዩ አሽከርካሪው በየጊዜው የሚያጋጥሙት ለአደጋ ምክንያት የሚሆኑ በርካታ ነገሮች አሉ። አብዛኞቹ የሚታወቁ ምክንያት ይዘረዘርላቸዋል። እኔ ግን ትኩረት ያደረኩት ማስተዋል የማይታዩትን እንዲህ የማይታዩትን በግልጽ የማይታወቁ ነገር ግን አደጋ በማድረስ ረገድ ከፍተኛ ጫና ሚና ያላቸው እነሱ ተለይተው እንዲታወቁና የሚመለከታቸው አካላትም ሆኑ አሽከርካሪዎች በዚህ ረገድ በቂ መረጃ እንዲኖራቸው ነው። እንግዲህ መርከብን የሚገለብጠው ወይም መርከብን የሚሰብረው ከባህር ወለል በታች ያለ የማይታየው አለት ነው ይባላል። ስለዚህ እኛም በተመሳሳይ ብዙ የትራፊክ አደጋ የሚያጋልጡ ነገሮች አይታዩም፣ ትኩረት አይሰጣቸውም። ስለዚህ እኔ እነዛን ነቅሼ በማውጣት የሚመለከታቸው አካላት አሽከርካሪውም ጭምር ጉዳዩን እንዲመለከቱትና ሁላችንም በዘርፉ ያሉት ችግሮች በጋራ በመናበብ በመመካከር ብንሰራ ዘላቂ ውጤት ያመጣል የሚል እምነት አለ። ስለዚህ አሽከርካሪው ህይወቱን፣ ጤናውን፣ ሰላሙን ጠብቆ በሰላም ወጥቶ እንዲገባ ፈልጋለሁ። የሙያ አጋሮቼ ክፉ ነገር እንዳይገጥማቸው አቅሜ በሚችለው መንገድ ለመርዳት ጥረት አደርጋለሁ እና ስለዚህ ፕሮግራሜን እንድትከታተሉ በዚህ አጋጣሚ ጋብዛለሁ። አመሰግናለሁ። ማስተዋል ወቅቱን መሰረት ያደረገ በእውነታ ላይ ብቻ የተመሰረተ መረጃ፣ ዕውቀት፣ ልምድ የሚያጋራ ፕሮግራም ነው። እርስዎ ላይክ፣ ሰብስክራይብ በማድረግ የፕሮግራሙ አካል ይሁኑ። ማስተዋል።